ስማቸውን እጽፋለሁ። ስማቸው የተጻፉት ሰዎች በጴጥሮስ መታሰቢያ ያላቸው ሰዎች ሁሌም ይታሰባሉ ይላል። ቅዱሳን የምናስበው ለዛ ነው። በቅጥሬ ውስጥ መታሰቢያን አኖርላችኋለሁ። ቅጥሩ የት ነው? ቤተ መቅደሱ ነው፣ ቤተ ክርስቲያን ነው። ለቅዱሳኖች ለምንድነው ቦታ የምንሰጠው? ቃሉ ቦታ ስለሰጠላቸው። ለምንድነው መላእክት የምናከብረው? ጠባቂያችሁ ናችሁ ተብለን ስለተነገረልን፣ ጆሮአችን ስለሰማ፣ አይናችን ስላነበበ እናከብራቸዋለን፣ እንወዳቸዋለን። ዘንዶው ሊራገም ይችላል። ዘንዶው ሊጠላቸው ይችላል። የተሸነፈው ሊጠላ ይችላል። ሊራገማቸው ይችላል። ሊራገማቸው ይችላል። በይሁዳ ቁጥር 9 ላይ ምን ይላል? ሳጥናኤል ለሙሴ በሙሴ መቃብር ምክንያት ከመላኩ ሚካኤል ጋር ሲከራከር መላኩ ሚካኤል ከመሳደብ ይልቅ ጌታ ይገስጽ ያለው ይላል። ጌታ ይገስጽ ያለው ሚካኤል ነው ያለው። ማንን? መላኩ ሳጥናኤል ክፉ መንፈስን በሙሴ መቃብር ምክንያት ሲከራከር አለ። በሙሴ መቃብር ምክንያት ሳጥናኤል ሲከራከር መላኩ ሚካኤል ምን አለ? ጌታ ይገስጽ ያለው እንጂ አልተሳደብም ይላል። ማሳደብ ስራቸው አይደለም፣ መገሰጽ ግን ስራቸው ነው። ማንን ይዘው? ክርስቶስን ይዘው። ጌታ ይገስጽ ማለት እንችላለን። ክፉ መንፈስ መላኩ ሚካኤል ብሏልና መላኩ ሚካኤል በይሁዳ ቁጥር 9 ላይ መጽሐፈ ይሁዳ ቁጥር 9 ላይ በይሁዳ መልእክት 9 ላይ ጌታ ይገስጽ ክፉ መንፈስን ዛሬኛ ጌታ ይገስጽ ማለት እንችላለን። ወደኛ እንዳይቀርብ አቅመ ቢስ ልናደርገው ወደ ወንጌሉ ስንመጣ ማን ነው? ምናልባት ፊልጶስ ቆሞሳችሁ ነው። እኔ ከቆሞሳችሁ ጋር ነው የሚያመሳክረው። ይሄንን ፊልጶስ ሄደና ናትናኤልን ማንን? ወንድሙን ናትናኤልን ጌታን እኮ አየን አለ። መሲህን አየን፣ የተመሰከረለትን መጽሐፍ የተናገረውን ነብያት የተናገሩትን የናዝሬቱን መሲህን አይተናል። ናና መጋበዝ። አያችሁ፣ አይቶ ለእውነት መጋበዝ፣ ለጽድቅ መጋበዝ፣ ለመዳን መጋበዝ። ፊልጶስ ቀድሞውኑ ክርስቶስን አመነ፣ ተከተለው። አይደለም እኔ ብቻ አይደለም ወንድሜም ሊያምነው ይገባል፣ ወንድሜም ሊያውቀው ይገባል አለና ወዴት ሄደ? ወደ ናትናኤል ሄደ። ናና ክርስቶስን ተመልከት፣ ናና መሲሁን ተመልከት፣ ናና ሕይወትን ተመልከት፣ ናና ጌታዬን ተመልከት ያዳነኝ